ንስሐ ገብታችሁ በንስሐ ተመልሳችሁ ፈጣሪን ከለመናችሁ ፈጣሪ ይቅርታ ባይ። ዳክተራ ቤት ሄዳችሁ ጦንቃ ቤት ሄዳችሁ የመጣችሁ ሰዎች ይፈርሳል። ይህን አውቃችሁ ግቡበት። ብዙ ሰዎች እዛ ቁጭ ያሉ ሰዎች አሉ፣ ነጠላ ለብሶ መስቀል ያላቸው እሳቸው ሞሎክሴ ናቸው። አየው ልክ ስጠይቃት ፈርታ ነበር። ለምንድነው የፈራሽ? ምንድነው ንገሪኝ። እኔ እጄ ልይ ሁሉም ነገር እሳቸው ጋር ይገለጣል። ብዙ ሐኪም ቤት ሄደናል። ብዙ ብር አጥፍተናል። ከኩላሊት የዳኑ ሰዎች አሉ፣ ከሪህ በሽታ ከተለያዩ በሽታ የዳኑ ሰዎች አሉ። እሳቸው ጋር ሄዱ። ስሜ ቃሉ ይባላል። የመጣሁት ከአዲስ አበባ ነው። የመጣሁበት ምክንያት አሞኝ በዚህ ተኝቼ እያለሁ አንድ ጎረቤቴ ነበረች። እንደዚህ ከሰው ጋር በስልክ ታወራለች። በስልክ ስታወራ ዝም ብዬ እያዳመጥኳት ነው። እንደዚህ አባ ገብረ ማርያም የሚባሉ አሉ ጣፎ አካባቢ። እሳቸው ጋር ሄጄ እኮ የኔ ችግር እኮ ከብዙ በሽታ ድኛለሁ። ልጅ ራሱ ሕክምና ቦታ ሄጄ አትወልጂም ብሎ ሐኪሞች ነግረዋታል። እሷም ከሰው ነው የሰማችው፣ ከሌላ የእሷ ጓደኛ። የጀርባ ህመም ነበረባት፣ የጉልበት ተለያየ ኩላሊት ምናምን። እሷ ከጓደኛዋ ሰምታ እሳቸው ጋር ሄዳ ልጅ አትወልጂም የተባለችው አንቺ ልጅ ትወልጃለሽ፣ ፈጣሪ ልጅ አልከለከለሽም፣ የአንቺ ችግር ሌላ ነው፣ ሌላ ተንኮል ነው ያለው ብሎ ለእሷ ነገረዋት። ከዛ በኋላ ልጅ እንዳገኘች ስታወራ ሰማዋት። ጸሎት አድርጊ፣ ፈጣሪ ልጅ አልከለከለሽም፣ ልጅ ማግኘት ትችላለሽ፣ በጾም ጸሎት በርቺ ብለዋት በእሳቸው ዘንድ ተገልጦ እሷ ጋር ከዛ በኋላ መፍትሄውን አገኘች። አርግዣለሁም እሳቸው ጋር ከሄድኩ በኋላ እንደዛ ያሉኝ። ከዛ በኋላ አርግዣለሁ ብላ በስልክ ስታወራ ሰማዋት። ለሰው በስልክ ስታወራ ለሌላ ሰው ሰማዋት። ከዛ ብዙ ነገር አወራች። ይሄ ነገር ምንድን ነው ብዬ እያመመኝ ነበረ። ቀርብ ብዬ እንደውም አዳመጡ። የኔ ችግርም ቆይ እንደዚህ ከሆነማ እኔም መሄድ አለብኝ ይሄ ነገር ላጣረ ብዬ በነባ አዳመጡ። ከኩላሊት የዳኑ ሰዎች አሉ፣ ከሪህ በሽታ ከተለያዩ በሽታ የዳኑ ሰዎች አሉ። እሳቸው ጋር ሄዱ። ሁሉም ነገር እሳቸው ጋር ይገለጣል። ብዙ ሐኪም ቤት ሄደናል። ብዙ ብር አጥፍተናል። ልክ ስጠይቃት ፈርታ ነበር። ለምንድነው የፈራሽ? ምንድነው ንገሪኝ። እኔ እጄ ልይ ማየት ማመን ነው። እጄ እርግጠኛ ያሉ አይ ሰው እኮ እንደዚህ አይነት ቦታ ሄዳ እሷ እንደዚህ ይሉኛል። ሰው እንደዚህ አይነት ቦታ ብዙ ሰዎች እንዲሄዱ አይፈልጉም። ሌላ ስም ነው የሚያወጡላቸው። ስልካቸውን ሰጡኝ። ደወልኩላቸው። እንደዚህ አይነት ቦታ ጣፎ ከአባ ክሮስ የባጃጅ መጨረሻ ጋውረድና አባ ገብረ ማርያም የባህል ሕክምና ጽሑፉ አለ፣ ትመጣለህ እቀበላለሁ አሉኝ። ገባሁ። ልክ ስገባ ብዙ ሰዎች እዛ ቁጭ ያሉ ሰዎች አሉ፣ ነጠላ ለብሶ መስቀል ያላቸው። እሳቸውም ሞሎክሴ ናቸው። አየው። የሲል አድኖም አለ፣ ሞሎክሴ መሆናቸውን አየው፣ ተረዳው። ያሉ ሰዎች ራሱ መስቀል ያለባቸው ክርስቲያን የሆኑ በጸሎት አስጀመሩን፣ አስተማሩን። ትክክለኛ የሆናችሁ ሰዎች ብቻ ናችሁ። ዳክተራ ቤት ሄዳችሁ ጦንቃ ቤት ሄዳችሁ የመጣችሁ ሰዎች ይፈርሳል። ይህን አውቃችሁ ግቡበት። ጥንቆላም ሰርታችሁ ከሆነ በንስሐ ይመለሳል። ካመናችሁበት ትድናላችሁ። ዝም ብሎ ለማስመሰል ከሆነ በጊዜ ይብሉ። እኔ የምፈልገው ንስሐ ገብታችሁ በንስሐ ተመልሳችሁ ፈጣሪን ከለመናችሁ ፈጣሪ ይቅርታ ባይ ነው። እኔ እኮ ጸበል ጠጥቼ እሳቸው በመሩኝ አርጌ ከውስጥ ያለው ችግር ትላትሎች ናቸው ወጡት። እሳቸው በሰጡኝ እምነት ወደ ጸበል መሩኝ። ጸበል ቦታ እጄ እሳቸው የሰጡኝን እምነት ጨምሬበት ከውስጤ ወጡ ብላ ነገረችኝ። ይሄ ራሱ አንድ ምስክር ነው። ልክ ስገባ ያለው በቃ ጥሩ መንፈስ ነው የተሰማኝ። በጸሎት አስተማሩን። እኔ የነበረብኝ ስፖርት ሰራ ነበር ማለት ሩጫ፣ እግሬ ልታመም ነበር በተለያየ ጊዜ ጉልበቴ መላ ሰውነቴን ከእጄ ጀምሮ ልክ መጀመሪያም ሲጀምርም አመመኝ። 6 ወር እንደሰራው አመመኝ፣ አቋረጡ። ከእንደገና አሁንም ጀመርኩኝ፣ አቋረጡ። በሶስተኛም ጀመርኩኝ፣ ትንሽ ተሻለኝ። ልክ ትሬኒንግ እየሰራን እያለን የሆነ ማጣሪያ ነበረ፣ የክለብ ማጣሪያ ነበረ። ማጣሪያን አልፌ ዝም ብለን ኖርማል ውድድር
የሚያዘጋጅ ትሬኒንግ እየሰራን ነበር። ትሬኒንግ እየሰራው ባለው ሰዓት የሆነ ስሜት ተሰማኝ። ምንድን ነው ብዬ ፕሮግራሙም አልቋል። የተሰጠን ሰዓት እያለቀ ነው። አይ ይሄ ነገርማ አላውቃትም፣ ምን ብዬ አቋርጣለሁ፣ ደክሞት ነው ይሉኛል ጓደኞቼ ብዬ ጨረስኩኝ። ከዛ የሆነ በማግስቱ አመመኝ። አንደኛው ያስነቅሰኛል፣ አንደኛውም ይጎትተኛል። ብዙ ነገር ነበር። እሳቸው ከመጥቼ ይህን ነገር ከአረግን በኋላ በቅርብ ጊዜ ሙሉ ለሙሉ ከእግር በሽታ ከወገብ ከእጅ ድኛለሁ። አሁንም ጸበል መርቶኛል። ጸበሉ ይቀረኛል።